ሰላም ጤና ይስጥልን። የተከበራችሁ የውብ ሚዲያ ቤተሰቦች እንኳን ወደ ውብ ሚዲያ በሰላም መጣችሁ። ዛሬ የተመራረጡ መረጃዎችን ወደ እናንተ አደርሳለሁ። ከማደርሳችሁ የተለያዩ የተመራረጡ መረጃዎች መካከልም የጤና ባለሙያዎች አመፅ አሁንም እንደቀጠለ ነው። በርካቶች እየተቀላቀሉት ይገኛሉ። ይህንን መረጃ ወደ እናንተ የማደርስ ይሆናል። ኤርትራ እና በኢትዮጵያ መካከል ያለው ውጥረት እየሰፋ መጥቷል። ይህንን መረጃ ወደ እናንተ የማደርስ ይሆናል። ኢትዮጵያ ኤርትራን የተመለከተ እጅግ መነጋገሪያ የሆነ መረጃ አውጥታለች። ይህንንም ወደ እናንተ አደርሳለሁ። አቶ ታዬ ደንዳን የተመለከተ መረጃ አለን። በሌላ በኩል ደግሞ በጎንደር ጠንካራ ውጊያ እየተደረገ መሆኑ ነው የተሰማው። ይህንን መረጃ በስፋት የማስደምጣችሁ ይሆናል። አሜሪካንና ኢብራሂም ትራኦሬን የተመለከተ መረጃ አለን። እሱንም የማስደምጣችሁ ይሆናል። በአማራ ክልል የሚገኙ መምህራን ድምጻቸውን እያሰሙ ይገኛሉ። ይህንን በተመለከተ በርካታ መረጃዎች እየወጡ ይገኛሉ። እነዚህ መረጃዎች ወደ እናንተ የማደርስ ይሆናል። የተከበራችሁ ተመልካቾቻችን ቻናላችን አዲስ ነው፣ አበረታቱን። ሰብስክራይብ፣ ላይክ እና ሼር ብታደርጉን ወቅታዊ፣ ፈጣን፣ ተአማኒ መረጃዎችን ወደ እናንተ እናደርሳለን። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ወደ ቀዳሚው መረጃችን ስናልፍ የተከበራችሁ የውብ ሚዲያ ቤተሰቦች የጤና ባለሙያዎችን የተመለከተ መረጃ አለን። በርካታ ቀናትን ካስቆጠረው የጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በጠቅላይ ሚኒስትር አብይ አህመድ በቅርብ ቀናት ከተወሰኑ ባለሙያዎች ጋር ውይይት ሊያደርጉ እንደሆነ ታውቋል። ይሁንና ከዚህ ተወካይ ተብሎ ከሚጠሩ ከጠቅላይ ሚኒስትሩ ጋር ውይይት ሊቀመጡ የተዘጋጁ ባለሙያዎች አብዛኛውን የጤና ባለሙያ ጥያቄ የማያስተጋቡና ለመንግስት ቅርበት ያላቸው ሆን ተብለው የተመለመሉ መሆናቸውን ነው መሰረት ሚዲያ የዘገበው። ስብሰባ የተዘጋጀ ያለው ከመላው ሀገሪቱ የተውጣጡ የፓርቲ አባላት ከሆኑ ባለሙያዎች ጋር እንደሆነ ነው የታወቀው። ይህ ደግሞ መላው የኢትዮጵያ ሕዝብ ሊያውቅልን ይገባል በማለት ለሚዲያ እየተናገሩ ይገኛሉ። የጤና ባለሙያዎች የኢትዮጵያ የጤና ባለሙያዎች ማህበር በቴሌግራም ቻናሉ ላይ ባደረገው መጠይቅ 94% የሚሆኑት ባለሙያዎች በቀጣይ ሊደረግ የታሰበው ስብሰባ እንደማይወክላቸው በምርጫቸው አሳውቀዋል። እስከ መቼ በይስሙላ ስብሰባ ውይይት ህዝብን ለመሸወድ ይሞከራል ሲሉ ገልጸዋል። ለማንኛውም ደህና ተከፍሎን እና መሰረታዊ ነገሮች ተሟልቶልን ሳይሆን በብዙ ኢኮኖሚ ሀሳብ ጭንቀት ውስጥ ሆነን ሳንታክት በፍቅር እያገለገልንህ ያለን ህዝብ ሆይ እውነታውን ወቅልን በማለት መልእክት አስተላልፈዋል። አክለውም በቀጣይ ቀናት ማንኛውም ከጤና ባለሙያዎች ጋር ተሰበሰቡ ተብሎ የሚሰራጭ የሚዲያ ፕሮፓጋንዳ በሙሉ እውነተኛውን የተቸገረውን የራበውን ጥያቄ እየጠየቀ ያለውን የጤና ባለሙያ እንደማይወክል ህዝባችን እንዲያውቅልን እንፈልጋለን። እርካታም ምግብ አይሆንም። በችግራችን ጊዜ ለራሳችን ለልጆቻችን ሊደርስልን አይችልም። የቤት ኪራይ አይከፍልልንም። ከመታረስ አያድነንም። አድምጡን፣ ስሙን፣ ከሚወክለን ሰው ጋር አወያዩን ሲሉ የጤና ባለሙያዎች ገልጸዋል። ሌላኛው መረጃችን ደግሞ የተከበራችሁ ተመልካቾቻችን ኤርትራን የተመለከተ መረጃ አለን። ኤርትራ ጦሯን ስታስወጣ ተብሏል። አምባሳደር ዲና ሙፍቲ ኤርትራ ጦር በኃይል ወሮ ከመያዛቸው የኢትዮጵያ ትግራይ ግዛት በአስቸኳይ ለቆ እንዲወጣ የዓለም አቀፍ ማህበረሰብ ጫና እንዲያደርግ አሳስቧል። አምባሳደሩ የኢትዮጵያ በቃላት ብቻ ሳይሆን የታጠቁ ቡድኖች በትጥቅ የመደገፍ እንቅስቃሴ ከፍተኛ ዋጋ ያስከፍላል ብለዋል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ፕሬዝዳንት ኢሳያስ በ34ኛው የኤርትራ ነጻነት ክብረ በዓል ላይ ባደረጉት ንግግር ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ፍላጎት ሞራል እንዳልታየባቸው ገልጸው ፕሬዝዳንት ኢሳያስ ኤርትራን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ሞራል የላቸውም ብለዋል። ፕሬዝዳንት በዕለቱ በማይወክልና በማይመለከት የጎረቤት ሀገራት ውስጥ የውስጥ ጉዳይ እንዲሁም ጂኦፖለቲካዊ በንግግራቸው ሲፈተፍቱ እንደነበረ እንዲሁም ንግግራቸው በበቂ እውቀት ላይ የተመሰረተ እንዳልነበረ አምባሳደር ዲና ሙፍቲ ትዝብታቸውን በጽሁፍ አስፍረዋል። ከ20 ደቂቃ በላይ በወሰደው ሙሉ ንግግራቸው ስለ ሀገር ኤርትራ አንድ አምስተኛ ያህል እንኳን ሳያካትቱ ጨርሰዋል ሲሉ የኢሳያስ አፈወርቂን ንግግር ተችተዋል። ኤርትራ ከኢትዮጵያ ሉዓላዊነት ግዛት ውስጥ የሰፈረውን ጦሯን እንድታስወጣም
ጫና እናደርጋለን ሲሉ ነው የገለጹት። አቶ ታዬ ደንዳን የተመለከተው መረጃ ስናልፍ ደግሞ የተከበራችሁ ተመልካቾቻችን ባለቤታቸው እንደገለጹት አቶ ታዬ ደንዳን ጠዋት ልጠይቀው ሄጄ ነበረ፣ ነገር ግን ማግኘት እንዳልቻልኩና እንደቆየ እንዲሁም ወደ ፍርድ ቤት ቀርቦ እንደነበረ እና ፍርድ ቤቱም ወደ ቂሊንጦ ማረሚያ ቤት እንደወሰደው ነው የተገለጸው። እንግዲህ አቶ ታዬ ደንዳ በትናንትናው ዕለት መታሰሩ ይታወቃል። የሰላም ሚኒስትር ዴኤታ የነበረው አቶ ታዬ ደንዳ ወደ ፍርድ ቤት ወስዶ ወደ ቂሊንጦ ማረሚያ ቤት እንዲዘዋወር ተደርጓል። ወደ ሌላኛው መረጃችን ስናልፍ ደግሞ ጎንደርን የተመለከተ መረጃ አለን። በጎንደር ጠንከር ያለ ውጊያ እየተደረገ መሆኑ ነው የተገለጸው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የተደራጀው ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ኮማንደር በላይ በተሰኘው ንዑስ ልዩ ኦፕሬሽን መጀመሩን ገልጿል። የዘመቻ ቋራ ቃል ኪዳን አካል የሆነው ልዩ ኦፕሬሽን የተደረገ እንደሚገኝ ነው የተገለጸው። የአፋብህ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር በጋሻው ክፍለ ጦር የጎንደር ብርጌድ የቃኘው ብርጌድ የአፄ ቴዎድሮስ ፋሲል ብርጌዶች በጥምረት ጎንደር ከተማ በምስራቅ አቅጣጫ ዘልቀው በመግባት ከንጋት 11 ሰዓት ጀምሮ ብርቱ ውጊያ በማድረግ የጠላትን ምሽግ እየደረማመሱት እንደሆነ ነው የገለጹት። መረጃው እስከደረሰን ሰዓት ድረስ በጠላት ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በከተማዋ በጥብቅ ጥበቃ ስር እንደሚገኙም ነው የተገለጸው። በጎንደር ከተማ ደቡባዊ አቅጣጫ የአፄ ቴዎድሮስ አውሮፕላን ማረፊያ አቅጣጫ በመግባት ጠንካራ ኦፕሬሽን እየሰራ እንደሆነ ነው የገለጸው። ወደ ሌላኛው መረጃችን ስናልፍ የተከበራችሁ የውብ ሚዲያ ቤተሰቦች አሜሪካ ትራኦሬን ይቅርታ ጠይቃለች። ከአሁን በፊት በአሜሪካ ሴኔት ቀርበው በቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ የከሰሱት የአፍሪኮም አዛዥ ጄኔራል ማይክ ላንገርሰን ይቅርታ ጠይቋል። ፕሬዝዳንት ትራምፕ ባለፉት ግጭቶች ላይ ከማተኮር ይልቅ ከዋጋዱጉ ጋር ወደፊት ለመቀጠል ማተኮራቸው የሚገባ መመሪያ መስጠታቸውን የተበላሸ የመጣውን የዩናይትድ ስቴትስ እና የአፍሪካ ግንኙነት ለማርገብና አዳዲስ የውይይት መንገዶችን ለመፍጠር በዩናይትድ ስቴትስ በምዕራብ አፍሪካ ዋና ጸሐፊ ዊል ስቴቨን የሚመራ ልዑክ ቡድን ወደ ዋጋዱጉ መላኩን ተከትሎ ከአሁን በፊት ለተናገሩት ንግግር ይቅርታ መጠየቃቸው ተገልጿል። ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በሁለቱ ሀገራት መካከል ያለውን ግንኙነት ዳግም ማስጀመር በሚችልበት የልዑካን ቡድኑ ዋጋዱጉ የነበራቸው ቆይታ በተመለከተ ስቲቨን በሰጡት ጋዜጣዊ መግለጫ ላይ እኛ ማንንም ለማስተማር እዚህ አይደለንም፣ ግባችንም ማዳመጥና በጋራ መከባበር እና ሉዓላዊነት ላይ የተመሰረተ ግንኙነት መገንባት ነው። ይህም የዋሽንግተን አይነተኛ አቋም ነው ሲሉ ገልጿል። ከውጭ ተጽዕኖ ነፃነታቸውን በሚያረጋግጡ የምዕራብ አፍሪካ ሀገሮች ላይ የሚታየው ጉልህ ለውጥ ያሳያል። አስፈላጊ ከሆነም ጄኔራል ማይክ ላንግልሰን የሰጡት ሀሳብ ሙያዊ ስነ ምግባር የጎደለውና ያለ መረጃ የቀረበ ክስ ይቅርታ ካልጠየቁ ከስልጣናቸው ይነሳሉ ማለታቸውን ተከትሎ ምላሽ ሰጥተዋል። በምላሻቸውም ቀደም ብዬ የገለጽኩት የግል ምልከታዬ እንጂ የትራምፕ አስተዳደር አቋም አይደለም ያሉት ጀነራሉ የሰጠውት ሀሳብ ትራኦሬን ወደ ስልጣን ከመምጣቱ በፊት የነበረው ወታደራዊ እይታ አንጻር ነው። አዎ በቡርኪና ፋሶ ብዙ የተከሰተ ነው። ሀገሪቷ በመሰረተ ልማት፣ በኢኮኖሚ እና በትምህርት ፈጣን እድገት እያስመዘገበች ነው። ለተፈጠረው አለመግባባት ይቅርታ ጠይቃለሁ ሲሉ መናገራቸው ተገልጿል። ወደ ሌላኛው መረጃችን ስናልፍ ደግሞ በአማራ ክልል ያሉ የመምህራን ጥያቄዎች ድምፃቸውን እያሰሙ ይገኛሉ። የአንደኛ ደረጃ ትምህርት ቤት አመራሮች ያነሷቸውን ጥያቄ ትክክል መሆናቸውንም ነው የአማራ ክልል መምህራን ማህበር የገለጹት። የአማራ ክልል የትምህርት ቤት አመራሮች ሁለተኛ ዲግሪያቸውን በግላቸው ተምረው እንደ ትምህርት ማስረጃ አይያዝልንም እና የደረጃ እርከን ይሰጠን ጥያቄ በተደጋጋሚ የክልሉ ትምህርት ቢሮ ቢጠይቁም ምላሽ አለማግኘታቸውን ነው የተገለጸው። የክልሉ ትምህርት ቢሮ ለ3 ዓመት የጠየቁት ጥያቄያቸውን ምላሽ ያልሰጠበት ምክንያት ለአንደኛ ደረጃ ትምህርት ቤት ዲግሪ እንጂ ሁለተኛ ዲግሪ መመሪያው አይፈቅድም ሲሉ ገልጸዋል። በተደጋጋሚ ጠይቀናል፣ ከዛም ባለፈ በክልሉ ሰበር ሰሚ ችሎት ተከራክረን አሸንፈናል ሲሉ ገልጿል። ነገር ግን ይህ ቢሮ አልሰማም ነው ያለው። በፌዴራል እከራከራለሁ ሆኖ የሚል መልስ እንደሰጣቸው ነው የገለጹት። መመሪያውም ላይ ሶስተኛ ጣሪያ ላይ ካልደረሱ እስከ 3ኛ ደረጃ እርከን ወይም ደሞዛቸው ማደግ እንደማይችል ነው የገለጹት።
ተምረን እናስተምራለን ስንል መንገዶች እየተዘጉብን ነው ሲሉም ነው የገለጹት። መመሪያው ራሱ ግልጽ አይደለም የሚሉት አንድ ቃላቸውን ለቲክቫ ኢትዮጵያ የሰጡ የአንደኛ ደረጃ ትምህርት ቤት መምህር እጅግ በጣም ማወዳመድ የበዛበት ነገር እንደሆነ ነው የገለጹት። ከዲፕሎማ ይሁን ከመጀመሪያ ወደ ሁለተኛ ዲግሪ በግላቸው በመንግስት ከፍተኛ ትምህርት ተቋማት ትምህርታቸውን የተማሩ መምህራን የትምህርት ቤት አመራሮች በጀት ቦታ መኖሩን ከተረጋገጠ ከደረጃ ጣሪያ እስካላለፉ ድረስ 3 እርከን የደሞዝ ለውጥ እንዲደረግላቸው የክልሉ ትምህርት ቢሮ 2015 ዓ.ም የጻፈው ደብዳቤ ማስቀመጡን ቲክቫ ኢትዮጵያ ተመልክቷል። በክልሉ ሁሉም ዞኖች ደብዳቤ በኩል ተጽፎ ተፈጻሚ እንዳልሆነ ነው የገለጹት። የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ያላችሁን ማንኛውንም ሀሳብና አስተያየት አድርሱን። ጀማሪ ዩቲዩበሮች ነን፣ ሰብስክራይብ አድርጉን። ለመልካም መረጃዎችን ወደ እናንተ እናደርሳለን። ፈጣን ተአማኒ መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ